ችግር ያለባቸው ሰዎች ሶላት፣ የታመመ ሰው ሶላት። አላህ ሱብሓነሁ ወተዓላ ለሙስሊሞች ሩህሩህ በመሆኑ ዒባዳን በአቅማቸውና በሚችሉት መጠን እንዲሆን አድርጎላቸዋል። በመሆኑም ህመምተኛን እንደ ጤነኛው ሰው እንዲሰግድ አላስገደደውም። ቆሞ መስገድ የሚችል ከሆነ ቆሞ ይሰግዳል። መቆም ካልቻለ ተቀምጦ ይሰግዳል። መቀመጥ ካልቻለ በጎኑ ተኝቶ ፊቱን ወደ ቂብላ በመመለስ ይሰግዳል። በጎኑ መስገድ ካልቻለ በጀርባው ተኝቶ ከተመቸው እግሮቹን ወደ ቂብላ በማድረግ ካልተመቸም እንደሚችለው ሆኖ ይሰግዳል የሚለው የአላህ ሱብሓነሁ ወተዓላ ቃል ነው። ነቢዩም ሰለላሁ ዐለይሂ ወሰለም ለዕምራን ብን ሐሲን ረዲየላሁ ዐንሁ ሲናገሩ ቆመህ ስገድ፣ ካልቻልክ ተቀምጠህ፣ ካልቻልክም በጎንህ ተኝተህ ብለዋል። አላህ ሱብሓነሁ ወተዓላ አላህንም የቻላችሁትን ያክል ፍሩት። ሱረቱ ተጋቡን 16። ነቢዩም ሰለላሁ ዐለይሂ ወሰለም ለዕምራን ብን ሐሲን ረዲየላሁ ዐንሁ ቆመህ ስገድ፣ ካልቻልክ ተቀምጠህ፣ ካልቻልክም በጎንህ ተኝተህ ስገድ ብለዋል። ሸሪዓው ካረጋገጠው ማቅለያ ጋር የታመመ ሰው ተቀምጦ ከሰገደና ሱጁድ ማድረግ የሚችል ከሆነ ሱጁድ ግዴታ ይሆንበታል ብለዋል። ተቀምጦ ሰግዶ ሱጁድ ወርዶ ከተነሳው ለሱጁድ ከሩኩዕ ትንሽ ዝቅ በማለት በአካል ምልክት ሩኩዕና ሱጁድን ያመለክታል። በአካሉ ማመልከት ካቃተው በራሱ ምልክት ያደርጋል። በጀርባው ሆኖ ሲሰግድም እንደዚሁ በራሱ ያመለክታል። በሸሪዓው ባረጋገጣቸው ማቅለያዎች ሌላው የታመመ ሰው ለየሰላቱ ጠሃራ ማድረግ የሚቸግረው ከሆነ ወይም ሰላቶችን በጊዜያቸው መስገድ የሚከብደው ከሆነ ዙህርና የዐስርን ሰላት አንድ ላይ፣ የመግሪብና የኢሻ ሰላትን አንድ ላይ ምቹ ሆኖ ባገኘው በአንደኛው ወይም በሁለተኛው ወቅት አንድ ላይ በማጣመር በጀማዓ መስገድ የሚችል መሆኑ ነው። ከዚህ ሁሉ ማቅለያ ጋር አእምሮን እስካላሳተ ድረስ ከታመመ ሰው ላይ የሰላት ግዴታ ምንጊዜም ቢሆን አይነሳም። በመሆኑም ታመም ያለው በሚል ሰላትን ችላ ማለት የለበትም። በተቻለው ሁሉ ሰላቱን ለመስገድ ጥረት ማድረግ ይኖርበታል። ታማሚው ለቀናት ራሱን ስቶ ከዚያ የሚነቃ ከሆነ ሲነቃ በሚችለው መንገድ ይሰግዳል። ራሱን በሚስትበት ቀናት ያመለጡትን ሰላቶች መክፈል አይኖርበትም። ራሱን የሚስተው ለአጭር ጊዜ ለምሳሌ ለአንድ ወይም ለሁለት ቀን ብቻ ከሆነ ግን በሚመቸው ጊዜ ያመለጠውን ሰላት ሰግዶ ይከፍላል። የሙሳፊር ወይም የመንገደኛ ሰላት። መንገደኛ ሰው በጉዞ በሚያጋጥመው አስቸጋሪ ሁኔታ ምክንያት ለመንገደኛ ሰው የባለ 4 ረክዓ ሰላቶችን ዙህር፣ ዐስርና ዒሻ ወደ 2 ረክዓ አሳጥሮ መስገድን ሸሪዓው ፈቅዶለታል። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ በምድር ላይ በተጓዛችሁ ጊዜ እነዚህ የካዱት ያውኩናል ብላችሁ ብትፈሩ ከሰላት ባለ 4 ረክዓ የሆኑትን ብታሳጥሩ በእናንተ ላይ ኃጢአት የለም። ከሃዲዎች ለእናንተ በእርግጥ ግልጽ ጠላት ናቸውና። ሱረቱ ኒሳ 101። አነስ ብን ማሊክ ረዲየላሁ ዐንሁ ባስተላለፉት መሰረት ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ከመዲና ወደ መካ ስንሄድ እስክንመለስ ድረስ 2 ረክዓ ያሰግዱን ነበር ብለዋል። ጉዞ ወይም ሰፈር የተወሰነ የጉዞ ርቀት ሸርጥ አልተደረገበትም። ስለዚህም በተለምዶ ጉዞ ነው ተብሎ የሚጠራ ርቀት ሁሉ ሰላት የሚያጥርበት ጉዞ ወይም ሰፈር ነው። አንድ መንገደኛ ሰላትን ማሳጠር የሚጀምረው የሚኖርበትን ሀገር መኖሪያዎች ለቆ ከሄደ በኋላ ነው። በመኖሪያ ቦታው ያለ ማሳጠር አይፈቀድለትም። ነብዩ ሰለላሁ ዐለይሂ ወሰለም ለቀው ከሄዱ በኋላ እንጂ ማሳጠራቸው አልተረጋገጠምና። ተጓዡ መንገደኛ ወደ አንድ ሀገር ደርሶ 4 ቀናትና ከዚያ በላይ እዚያ ለመቆየት ከፈለገ ሰላትን አሟልቶ መስገድ ግዴታ ይሆንበታል። ከ4 ቀናት ላነሰ ጊዜ መቆየት ካሰበ ግን ማሳጠር ይፈቀድለታል። የተወሰነ ጊዜ መቆየት ሐሳብ ከሌለውና ጉዳይ ኖሮት እስከሚፈጸምለት ብቻ የሚጠብቅ ከሆነ ቆይታው ከ4 ቀናት በላይ ቢሆን እንኳን እስኪመለስ ድረስ ሰላትን አሳጥሮ መስገድ ይፈቀድለታል።
ነዋሪ ከሆነ ኢማም ጋር የሚሰግድ መንገደኛ የደረሰበት አንድ ረክዓ ብቻ ቢሆን እንኳ ሰላቱን አሟልቶ መስገድ ይኖርበታል። ነዋሪ የሆነ ሰው ሰላቱን አሳጥሮ በሚሰግድ መንገደኛ ኢማምነት ከሰገደ ግን ከኢማሙ ሰላምታ በኋላ ተነስቶ ሰላቱን ማሟላት ይኖርበታል። ማጣመርና ማሳጠር፣ ጀምዕና ቀስር የግድ አንድ ላይ መሆን የለባቸውም። ማጣመርና ማሳጠር አንድ ላይ ሊፈጸም ይችላል። ማሳጠር የሌለበት ማጣመር ብቻም ሊኖር ይችላል። ተጓዥ ሰው በጉዞ ላይ አንድ አይነት የመጓጓዣ ዘዴ መጠቀሙ የተለመደ ነገር ነው። በጥንቱ ዘመን ግመል ወይም ፈረስ ሲሆን ከዚያ ወደ መኪናና ባቡር ተለወጠ። በመቀጠልም ወደ አውሮፕላንና የመሳሰሉት አደገ። የመጓጓዣ ዘዴው የፈለገውን ቢሆን መንገደኛው ሰው ነፍል ሰላትን ያለምንም ችግር መስገድ ይችላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነፍል ሰላትን በግመላቸው ላይ ሆነው ወደ ሄደችበት አቅጣጫ ይሰግዱ እንደነበር ተረጋግጧል። የግዴታ ሰላት ከሆነ ግን ወደ መሬት ወርዶ መስገድ የማይችል ከሆነ ወይም ከወረደ ተመልሶ ለመሳፈር የሚቸገር ከሆነ ወይም በጠላት እንዳይጠቃ ከሰጋና በመሳሰሉት ሁኔታዎች በተሳፈረበት መጓጓዣ ላይ ሆኖ መስገዱ ትክክለኛ ይሆናል። ፊቱን ወደ ቂብላ ማዞር፣ ሩኩዕና ሱጁድ ማድረግ የሚችል ከሆነ ሰላቱን በተለመደው ያሰጋገድ ሁኔታ መስገድ ይኖርበታል። ፊቱን ወደ ቂብላ ማዞር ቢችልም ሩኩዕና ሱጁድ ማድረግ የማይችል መሆን በዚህ ሁኔታ በኢሕራም ተክቢራ ላይ ፊቱን ወደ ቂብላ አድርጎ ሰላቱን ይጀምርና ማጓጓዣው ወደ አመራበት አቅጣጫ ይሰግዳል። ሩኩዕና ሱጁዱን በምልክት ያደርጋል። በመስጂድ ለሚሰግድ ሰው ሶላት ማጣመር ከሚያስፈቅዱለት ዑዝሮች አንዱ በዝናብ ሲሆን በዝናብ ምክንያት ችግርና አዋኪ ሁኔታ የሚፈጠርበት ከሆነ ሁለት ሶላቶችን ማጣመር ወይም ጀምዕ ማድረግ ይፈቀዳል። ለሴቶችና እቤት ለሚሰግዱት ግን ማጣመር አልተደነገገም።